ሰላም ጤና ይስጥልኝ እንደምናመሻችሁ ክብራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን መረጃዎችን ይዤላችሁ መጥቻለሁ። ሃኒያሊ ነኝ። ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ፣ አብራችሁን ቆዩ። በመጀመሪያም ዋናዎቹ ላስታውሳችሁ። ከእጮኛዋ ጋር በመዝናናት ላይ የነበረች ወጣት ላይ የአስገድዶ መድፈር ጥቃት የፈጸመው የጸጥታ አካል ስለመቀጣቱ፣ አፍሪካ አህጉር እንጂ ቆሻሻ ገንዳ አይደለችም ስለመባሉ፣ አልቡሃሪ አስመራ ስለመግባታቸው፣ የእግር ኳሱ ኮከብ ክርስቲያኖ ሮናልዶ የፊልም ኩባንያ ስለመክፈቱ፣ እንዲሁም ደግሞ ከአህያ ወተት የሚገኘው አይብ እጅግ ውድ በሆነ ዋጋ እየተሸጠ ስለመሆኑ እነዚህንና ሌሎች በርከት ያሉ መረጃዎችን ይዤላችሁ መጥቻለሁ። ሁሉም ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። ከእጮኛዋ ጋር በመዝናናት ላይ የነበረች ወጣት ላይ የአስገድዶ መድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጣ። የጸጥታ አካል የሆነው ግለሰብም የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ጊምቢ ከተማ ሲሆን ጥቃቱን የደረሰባት ግለሰብ በወቅቱ ከእጮኛዋ ጋር በመዝናናት ላይ እንደነበረችም ተገልጿል። ታዲያ የጸጥታ አካል የሆነው ተከሳሽ የግለሰቧ እጮኛን በኃይል በመደብደብ ተጠቂዋን አስፈራርቶ በመውሰድ ነው የመድፈር ጥቃት በመፈጸም የወንጀል ክስ እንደተመሰረተበትም የአቃቤ ሕግ የክስ መዝገብ ያሳያል። ፖሊስ ስለ ጉዳዩ በደረሰው መረጃ መሰረትን ግለሰቧ ወደ ሕክምና ተቋም በመውሰድ ካስመረመረ በኋላ ሌሎች ማስረጃዎችን በማደራጀት መዝገቡ በበቂ ሁኔታ አጣርቶም ለአቃቢም ልኳል። አቃቤ ሕግም ተከሳሽ የጸጥታ አካል ሆኖ ሳለ የኃይል ድርጊት በመጠቀምና በማስፈራራት መከላከል በማችልበት ሁኔታ የመድፈር ጥቃት የፈጸመባት በመሆኑ በወንጀል ሕግ ቁጥር 620 ንዑስ አንቀጽ 1 መሰረትም ክስ ተመስርቶበታል። ክሱም ሲከታተል የቆየው የጊምቢ ወረዳ ፍርድ ቤትም በተከሳሽ ላይ የ7 ዓመት የእስራት ውሳኔ ማስተላለፉም የወረዳው ፍርድ ቤት መረጃም ያመለክታል። ሌላው አፍሪካ አህጉር እንጂ ቆሻሻ ገንዳ አይደለችም ተባለ። ቡርኪና ፋሶ ከአሜሪካ ታስገባ የነበረው ልባሽ ጨርቅ ከዚህ ወዲያ እንዳይቀጥልም በይፋ አገደች። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬም በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብለዋል። አልቡሃሪ አስመራ መግባታቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይልን አሸንፎ ወደ ካርቱም መመለሱ የሚታወስ ነው። በቀጣይም ሱዳንና ግብጽ፣ ኤርትራ የአካባቢውን ፖለቲካ በጋራ ለመቆጣጠር የሚስማሙም ይመስላል። ግብጽ የአልቡሃሪ ደጋፊ ነች። የእግር ኳስ ኮከቡ ክርስቲያኖ ሮናልዶ የፊልም ኩባንያ ከፈተ። ክርስቲያኖ ሮናልዶ ከብሪታንያው የፊልም ፕሮዲውሰር ማቲቭ ቮን ጋርም በመተባበር ወደ ፊልም ዓለሙ የመጀመሪያ መግቢያ የሆነውን የፊልም ኩባንያ መክፈቱን ተሰምቷል። ክርስቲያኖ በአሁኑ ሰዓት ከስራ አጋሩ ጋር 2 ፊልም ሰርቶ ያጠናቀቀ ሲሆን በቅርቡ እንደሚለቀቅም አስታውቋል። ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 120 ዩሮ እየተሸጠ እንደሆነ ተገለጸ። በሰርቢያ ውስጥም ከአህያ ወተት የሚገኘው 1 ኪሎ ግራም አይብ 120 ዩሮ እየተሸጠ እንደሆነም ተገለጸ። ይህ ዋጋ ከአማካይ ሰርቢያውያን ወርሃዊ ደሞዝ ላቅ ያለ ነው። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል። አንዲት አህያ ይህንን ያክል ወተት የምታመርተው በ1 ዓመት ተኩል ነው ሲሉም የግቢው ኃላፊ ሹክም ለቢቢሲም ተናግረዋል። እርግጥ ነው ስፔን ውስጥ የሚመረተው ካቭራሌስ የተባለው ሰማያዊ አይብ ወይም ደግሞ ብሉ ቺዝ እጅግ ውዱ ነው። ታዲያ በሰርቢያ ከአህያ ወተት የሚገኘው አይብ መግዛት የሚችሉት ኪሳቸው ደለብ ያሉ ሰዎች ብቻ ናቸው። የአክሱም ሙስሊም ተማሪዎች ሂጃብ ለብሰው እንዲማሩ የዞኑ ፍርድ ቤት የወሰነ ቢሆንም ትምህርት ቤቶች ፈቃደኛ አለመሆናቸው ተገለጸ። በትግራይ ክልል የአክሱም ከተማ ወረዳ ፍርድ ቤት በከተማው ትምህርት ቤቶች ውስጥም ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለው መመሪያ በማገድ ያስተላለፈው ውሳኔ የዞኑ ማዕከላዊ ፍርድ ቤት በማጽደቅ ተማሪዎች ሂጃብ ለብሰው እንዲማሩ ውሳኔ አሳልፎም ነበር። በወረዳና በዞኑ ፍርድ ቤት የታገደው የትምህርት ቤቶች አስተዳደራዊ ውሳኔ እስከዛሬ በትምህርት ቤቶች አለመተግበሩና ተማሪዎች መማር አለመቻላቸው ከትግራይ እስልምና ጉዳዮች ምክር ቤት ያገኘነው መረጃ ያሳያል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ተማሪዎች ወደ ትምህርት ገበታቸው እስኪመለሱ ድረስ ክሱን እስከ ከፍተኛ ፍርድ ቤት እንደሚቀጥልም ገልጿል። የአክሱም ሙስሊም ሴት ተማሪዎች ምንም አይነት እልባት ሳያገኙ የትምህርት ዘመኑ ሊጠናቀቅ መሆኑ ገልጸው አስቸኳይ እልባት ተሰጥቷቸው ወደ ትምህርት ገበታቸው መመለስ እንደሚፈልጉም ተናግረዋል። ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ የ5000 ብር ቅጣት ይጠብቃቸዋል ተባለ። በመዲናዋ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ ማንኛውም የትራንስፖርት አገልግሎት ሰጪዎች መቅጣት ሊጀምር መሆኑ የአዲስ አበባ ትራንስፖርት ቢሮ አስታውቋል። በአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 የተደነገገው ደንብ በከተማዋ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት ድረስ የትራንስፖርት አገልግሎት መስጠት እንዳለበት መደንገጉ የጠቀሰው ቢሮ በዚህ መሰረት ደንቡን የሚጥስ ወገኖች ላይ እርምጃ ወስዳለሁ ብሏል። ከዚህ ባሻገር ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንና ቢሮ ካወጣው ታሪፍ ውጪ ተሳፋሪ ማስከፈል እንደማይቻልና እንደሚያስቀጣ ቢሮ አስታውቋል። ከዚህ መመሪያ ውጪ በህገወጥ መንገድ የሚንቀሳቀስ
የሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎችን በደንቡ በተቀመጠው የቅጣት እርከን መነሻነት 5000 ብር እቀጣለሁም ብሏል። ክቡራን አድማጮቼ ለሰዓቱ የነበሩኝ መረጃዎች እነዚህ ነበሩ። ሌሎች መረጃዎች ሲኖሩ ደግሞ ሰዓቱን ጠብቄ ማድረሳችሁ ይሆናል። አስተያየት መስጠትና ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ምሽት ይሁንላችሁ።